እረ ክብር ከሀይሚ ተማሪ። አቤት ኮሜንታተሮች፣ አቤት አንዳንዶቻችሁ እኮ እንዴት እንደምትጠቀሙት ቃላቱን ራሱ ትለያላችሁ። ሰላም ቤተሰብ እንዴት ቆያችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ተመልሻለሁ። እንግዲህ እህታችን እያያቸዋት ነው ከቲክቶክ ፕሮፋይሏ ስር ወንድ ሁሌም ልክ የሆነበት ዓለም ብላ ልቤ ተሰብሯል ብላ እንግዲህ ታግ አድርጋ ጽፋ አድርጋለች ማለት ነው። እንግዲህ ያው ማለት ብሩኬን እኔን ተትቼ ብሩኬ እየታመነ ነው ወይም ደግሞ እሱ ልክ ነው እያላችሁ ነው እያለች ነው። ያው እንግዲህ እንደ እሷ ሀሳብ ተረባርቦ እሷ ተበድላለች፣ ብሩኬ ያጥፍታል፣ እንዲህ ያርግ እንዲባል መሰለኝ። እንግዲህ አስባችሁታል። እንግዲህ ያንን ነው ጽሁፉ የሚያመለክተው ማለት ነው። ምክንያቱም ወንድ ልክ የሆነበት ዓለም ማለት በቃ በሰራችሁ እስካሁን ተረባርቦ በቃ ብሩኬ ጥፋተኛ ነው ምናምን እንዲባል ነበር መሰለኝ የፈለገችው ሰው። እንግዲህ ጨረቃ ፋሚሊ መቼም ብሩኬን ምን ያህል እንደሚወድ ታውቂያለሽ። ተረባረቡባት እናቴ። ምስኪን አልጠበቀችውም። ግን በነገራችን ላይ አንዳንዴ ታሳዝነኛለች እውነት ለመናገር ማለት ነው። እሷ አንዳንዴ ስትወጡ ተቃራኒ የሚሆንበት ነገር አለ። ምናልባት ይህን ላጠብቅ ትችላለች እሷ ማለት ነው። እና ለማንኛውም ግን የሆነ ቅድም ቪዲዮ ለቃ ነበር እያለቀሰች እና ለቅቄዋለሁኝ። እዛ ቪዲዮ ላይ በስማም ኮሜንታተሮች ትለያላችሁ። አንዷማ ክብር ከሀይሚ ተማሪ። በነገራችን ላይ ስለ ክብር ሁሌም ሀይሚ ትናገራለች። እንደውም አሁን ትታ ነው እንጂ ትናገራለች ቪዲዮ ላይ ማለት ነው። እና ብዙ ኮሜንታተሮች ብዙ ነገር ሲሏት ነበር። በነገራችን ላይ አሳዘነችኝም ያሉ ኮሜንታተሮች አሉ። ብቻ ግን አብዛኛዎቻችሁ ደስ ደስ የሚል ኮሜንት ሰጥታችኋታል። ከዛ ኮሜንት ትምህርት የምትወስድበት ከሆነ ትወስድበታለች ማለት ነው። ሳታገቢ ለምን ወለድሽ